እየጨረስኩ ነበር። አንድ ሳምንት የሆነ ቦታ አቆመውና ተያይዘን ኦሃዮ ይዘነው ስንሄድ ኢንጂኑ መውረድ አለበት፣ ብዙ የተለያዩ ችግሮች አለበት መኪናው። ኢንጂኑ ወርዶ ወደ $7,000 ያስፈልግሻል፣ በዚህ መሰራት አለበት ተባልኩ። ከዛ ብሩክ ለሚባለው ልጅ ይዤ የሄድኩበት ቦታ የራሱ ፍሬላይነር ካምፓኒ ስለነበረ ባለ ካምፓኒዎቹ ሲያስገባብኝ ካምፓኒ ያለ ፍራ ሁለት ይቻ ራሱ የሚያውቃቸው ልጆች እነሱ ጋር ደውዬ ይሄንን ብር ተጠየቁ፣ ምን ይሻላል አልኳቸው። ትራኩ በ3 ወሩ 7,000 ምናምን ብር ወጪ አለው አሉኝ። እንዴት ይሻላል? ሞተሩ ወርዶ መሰራት አለበት አሉ ምናምን ነገር እና እኔ ይሄንን ትራክ በስንት ብር እንደገዛው ታውቃለህ? ምንድነው ስለው እኔ ምንም ላደርግ አልችልም አለኝ። በቃ ምንም ላደርግ አልችልም አለኝ። ከዛ መጨረሻ ላይ ያንን ትራክ ያንን ብር ከፍዬ ስገዢው ብራንድ ነው ወይስ የተነዳ ነው? ሰከንድ አለው። ምን ያህል ኪሎ ሜትር ተነድቷል? የ2019 400,000 ማይል 398,000 ማለት ያው 400,000 ነው። 400,000 ኪሎ ሜትር ተነድቷል። ማይልስ 400,000 ማይልስ ተነድቷል። እሺ ያው መጨረሻ ላይ ዮኒ ማኛው መሀል አሁን ለምሳሌ መኪና ሲሸጥ አሁን እዚህ ጋር መኪና ለምሳሌ ስትገዢ ኮሊዥን ሂስትሪ ሄደሽ ኮሊዥን ሴንተር ሄደሽ መኪናው ከዚህ በፊት ግጭት ካለበት አንዳንዶች በግል ካሰሩ ላይወጣ ይችላል። ግን የተመዘገበ ነገር የሰጠሽ ነገር የለም ከአደጋ ነፃ ነው ምናምን ብሎ ወረቀት ሰጥቶሻል? ምንም አልሰጠኝም። አንድ ነገር አልሰጠኝም። እኔ ልክ 107,000 እኮ ትራኩን ስከፍለው $107,000 ስሰጠው መጀመሪያ ነግሬያለሁ፣ አምኜዋለሁ ብያለሁ። ስደውልለት የመጀመሪያ ቀን ራሱ እንደ ወንድም እርዳኝ የምትረዳኝ ከሆነ እንደ ወንድም ብዬ ነው የሄድኩት። ስለዚህ ይህን ሰውዬ እኔ በደንብ በቃ እኔን ጨፍኜ ነው ያመንኩት። ሰው 107,000 ስሰጠው አንድ ነገር አልሰጠኝም። የሰጠኝ አንድ ነገር ስልክ የሆነ ኮፒ የታይትሉን የኮፒ እሱም ትራኩን በብር ታይትሉን ለካ በብድር ነው የገዛው፣ ካሽ አይደለም የገዛው። ለእኔ ነው በካሽ የገዛ አስመስሎ የሸጠልኝ። በኋላ ነው ያወቅኩት። ታይትሉ የኮፒ ታይትል ሰጠኝ። በቃ የኮፒ ታይትል ያ ነው። እንትን ቢል ኦፍ ሴል የሚባል አለ። አሁን ነው ያወቅኩት። እሱን ካወቅኩ በኋላ ቢዝነሱን ቢል ኦፍ ሴል ወይም ኢንቮይስ አለ። እሱ መስጠት ነበረበት። እኔ እና እሱ ፔፐር ራሱ መፈራረም ነበረብን። ቢል ኦፍ ሴል እሱ ያንን መስጠት ነበረበት፣ አላደረገም። በቃ አላውቅም ብዬ ምክር አገልግሎት ይዤ ነው በዛው እዚህ ውስጥ የገባሁት። አሪፍ ነው በወር 30,000 ታገኛለች ሲለኝ አግዝሻለሁ ሲለኝ በቃ ዋይናት ብዬ ገባው ማለት ነው። በኋላ ላይ ግን ሳጣራ ይሄ ትራክ የሚያወጣው የዛ ዕለታም ተናግሬያለሁ። መጥቶ እንደውም ቤት ውስጥ እዚህ አንተ ጋር ገብቶ ትራኩ ከ100,000 በላይ ከሆነ ምናምን እሷ 100,000 እሷ 10,000 ትከፍላለች፣ ሌላም የቀነስኩላት ቅናሽ አለ ምናምን የሚል ሌላ ድራማ ነው ሰርቶ የሄደው። እኔ ስለ 120,000 ይዛው 130,000 አይመለከተኝም። እኔ አንድ እንደ ሴት አምኞ ይጃለሁ። ከስሬ ነው የሸኩልሽ ነው ያለኝ። ከስሬ በኪሳራ ይሄን ደግሞ ሲናገር ይሁን ማኛው ሰምቶታል። በኪሳራ ላንቺ በኪሳራ ነው የሸኩልሽ አለ እና በኪሳራ እንደዋሸኝ ዋሽቶ እኔ እንዳምነው አድርጎ እኔን እስካም እንዳረገኝ ነው ማምነው። ስለዚህ ይሄንን ሪሲት እንድጠይቅልኝ እኔ 120,000 ገዝቻለሁ 130,000 አይደለም። ቢያንስ ማትረፍ እንኳን ካለበት ከኔ ወላ 130,000 ይግዛው ማትረፍ እንኳን ካለበት 20,000 ምናምን አይደለም። እኔ ከሱ እርዳታ ፈልጌ ይርኩልኝ ነኝ። የገንዘብ እርዳታ ሳይሆን በቃ እንደ ሴት ማኔጅ እንዳረግልኝ አይደል በቃ ያትርፍ